እሺው ምን ማድረግ ነው ያለብን? እኔ ለራሱ ምን ማድረግ እንዳለብኝ ግራ ገብቶኛል። ምን ማድረግ እንዳለብኝ ግራ ገብቶኛል? ያማሃል እንዴ? በቃ ቤቱ ይሸጣ። እየቀለድክ ነው? እየቀለድክ ያለሁማ አንተ ነው። ይኸውልህ አንድ እህቴ ነች፣ አንድ የእናቴ ምትክ እህቴ ነች እና እሷ ስትሞት ዝም ብለህ ተመልከት እያልከኝ ነው? ምን መሰለህ፣ ቤቱን እንሽጠው ብንል እንኳን መሸጥ አንችልም። ማለት ምን እያልከኝ ነው ያለው? የባንክ ዕዳ አለበት። ምን? አልገባኝም። ምን መሰለህ፣ ያኔ ወደ ውጭ ለመሄድ ባሰብኩ ሰዓት እናቴ ይህንን ቤት አስይዛ ነው ብድር ያገኘችው። ያው ሳይሳካ ቀረ፣ ዕዳውም ሳይከፈል ቀረ። መቼም እየቀለድክ አይደለም አይደል? ለምን እቀልዳለሁ? የምሬን ነው። እና እህትህ ስትሞት ቁጭ ብለህ ተመልከት እያልከኝ ነው? እሺ ምን ማድረግ ነው ያለብን? ከእግዚአብሔር ጋር የሆነ ነገር እናደርግ እኮ። ምን ማድረግ ነው ያለብን? ንገረኛ። መልስ የለህማ? በተደጋጋሚ ነግሬሻለሁ። ጭንቅላትሽ ላይ ያለው እጢ እያደገ ነው። ስለዚህ ያለች መፍትሄ አንድና አንድ ነው፣ ውጭ ሄደሽ መታከም ነው። ካለዛ በቀናት እድሜ ውስጥ እንዳለሽ ማወቅ አለብሽ። የሆነ ቀን ምን እንደሚፈጠር ትራሳለሽ። እባክሽ ምክር፣ ከአባት እስከ ተመካከሩን አንድ ውሳኔ ወስኑ። ምን ሆነሽ ነው? ለምንድን ነው የምታለቅሽው? ወንድሜ አልድንም አይደል? እሞታለሁ አይደል? እንዴ ለምን ትሞቻለሽ? መታከሚያ ስለማላገኝ ነው። መታከም እፈልጋለሁ ግን የምታከምበት ብር የለም። በቃ ዶክተሩ ያለው ነገር እውነት ነው አይደል? እኔ እኮ መኖር እፈልጋለሁ። ይኸውልሽ አንድ ነገር ልንገርሽ፣ አንቺ ምንም አትሆኝም። እኔ እያለሁ ሞትሽንም ቢሆን እሞትልሻለሁ። አንቺ እኮ አደራዬ ነሽ። ስለዚህ የሚከፈለውን ብቻ ሳይሆን የማይከፈለውንም ከፍዬ አድንሻለሁ። ይሄ ደግሞ ቃሌ ነው።
ፍቅር ነይ እስኪ። ይህንን ጉዳይ ደጋግሜ ያስብኩበት ውጭ ሄደሽ መታከሙ ጉዳይ የግድ ነው። ባይሆን እኔ እዚህ ያሉትን ነገሮች አስተካክላለሁ። ሄዶ የመታከምን ግን ምንም አማራጭ የለውም። አልታከምም። እሱ ማን ስለሆነ ነው የኔን ቀን የሚወስንልኝ? እንዴ አባዬ እስኪ አስበው፣ 4 ዓመት ዛሬ ነገ ሳምንት 15 ቀን እያለ እኔ ግን መኖር ችያለሁ። ዛሬም የገመተልኝ እንደዛው ነው። እሱ ስላለኝ አልኖርም፣ እሱ ስላለኝ አልሞትም። አባዬን ያልሄድም። ልክ ነሽ። ይሄ የመድኃኒዓለም ስራ እኮ ነው አይደለም? ግን የሚያስፈልገው ሕክምናው በሕክምናው እርዳታ ማግኘት ነው እንጂ እልህ መጋባት ነው እንዴ? አንቺ አሁን እልህን የተጋባሽው እሱ ስላለሽ አትኖሪም። አዎ እሱ ስላለሽ አትሞችም። ልክ ነው እንዴ? በእግዚአብሔር ፈቃድ ነው ሁላችንም ያለ ነው። ግን እሱ እንዲህ ያለ ብለሽ ሕክምና ማቆም የለብሽም። ቢያንስ እንደ ምንም ጥቅም ባታገኝበት ሄደሽ ጎብኝተሽ ትመጫለሽ። ትሞቻለሽ እያለኝ እኔ ግን እዚያው እስካሁን ድረስ መኖር ችያለሁ። አባዬ አልሄድም። ሀገር ለመጎብኘት ከሆነ እኔ ደስ ባለኝ ቀን ሀገር መርጬ ያኔ ትልከኛል። በሕክምና ጉዳይ ከሆነ ግን እግሬ አይንቀሳቀስም። ምን ነው እንደው ልብሽን አንቱ አልሽው? አንቺ ልጅ ልብሽን አንቱ አልሽው? ወይ ፈጣሪ፣ እንዴት ታደርገኝ ይሆን? ተስፋ ፊት አድርገኝ ጌታዬ፣ ክፉዋን አታሰማኝ። እኔ የምልሽ እሱ አባዬ ምን ልታወራ እንደሆነ ገብቶኛል። እንደማታነሳብኝ ደግሞ ቃል ገብተህልኛል። ምን ይሁን ብዬ ነው ቃል የምገባው? ምን አየሁ ብዬ ቃል እገባለሁ? ማን ነው ልጁ ፊቱ ሲሞት እያየ ዝም የሚል አባት? ዝም የምለው እኔ እንድትሞች ነው እንዴ? እንዲህ ያለ አባት አለ እንዴ? ተይ እንጂ ተይ። ሁሉ በቅጡ ሲሆን ጥሩ ነው። ስንቱ እናትና አባት ነው ልጁን ማሳከሚያ አጥቶ ፊቱ ዘፍ ብሎ የወደቀ? ስንቱን ያለቀሰ? የአንቺ ልጅነት ይሄ ነው? የኔን ለቅሶና የኔን ሀዘን ነው የምትፈልጊው? አባዬ ቆይ ስማኝ። አንተ እኮ ዶክተሮች የምታይበት አስተያየት አውቀዋለሁ። እኔ ደግሞ እንደዛ ላያቸውም። ያጠፋሉ፣ ይታረማሉ፣ አንድ ናቸው። እኔ እንደ ኖርማል ሰው ነው የማያቸው። እነሱ ስላሉኝ አልኖርም፣ ስላሉኝ አልሞትም፣ በቃ ተመሳሳይ ናቸው። እንደ ሁሉም ሰዎች ናቸው። ወይኔ እና ልሙት ነው የምትይው? እያየህኝ ልሙት አንተ ምንም አይምሰልህ ነው እያልሽኝ ያለሽው? ተይ ልጄ ተይ፣ በኋላ ይቆጭሻል። ልሙት የምትይው ተመልሰሽ እኮ አትመጭም። ተመልሰሽ ትመጫለሽ እንዴ? መክረሻል? ምንም አትረዳኝም። ጭራሽ እኔ ነኝ የማልረዳሽ? አይ ሟች እያለ ገዳይ እንቀጨቀጫለን፣ ገዳዩ እያለ ሟች እንቀጨቀጫለን። በኋላ ተበድረሽ እንዳፈሽ እስካሁን እየሰራሁ ነው። ቆየ ከሰራው እንበላለን። ወይ ገብቼ ብሄድ ይሻላል መሰለኝ። እየሰራሁ አይመስለኝም። ኧረ ቆየ አላልኩም፣ እስካሁን አልሰራሁም። ኧረ በእናትሽ ምንድን ነው? ኧረ እባክሽ ገና ሽንኩርት ከትፌ ያልጨረስኩም እስካሁን ድረስ። አዎ እያነባህ እኮ ነው። ዝም በል። ሲወንድ ከሆንክ ገብተህ ሞክረው ሽንኩርቱን እንዴት እንደሚያቃጥል። በቃ ተው፣ እኔ ሰርቼ አበላችኋለሁ። ሂዳ ሞክረው። ችግር የለውም። ምን ኧረ አርፈሽ ቁጭ።
ዲያሙሻል እንዴ? እሱ ገብቶ ይሞክረው። እንዴት እንደሚያስለቅስ አይደል? ዶሮ ታወራለህ። እኔ ነኝ የሰጡት። ሄሎ አዎ እንዴት ቢሆንም ባይሆንም ፈጣሪን ማመስገን ጥሩ ነው እናቴ። የቱን? አይ እንተ ነገር ፍቅር አሁን ትልቁን ድርጅት ይዛ የማስተዳደር አቅሙም ችሎታውም የላትም። አዎ እንዲህ እየነገርኩህ እኮ ነው። በቃ ይሻላትና ከዛ በኋላ ወደ ስራ ገበታዋ ትመለሳለች። አሁን ግን ለጊዜው እሷም ረዳት ያስፈልጋታል። እንዴት አንተ ደግሞ እየነገርኩህ ያው ዛሬ አሉጣ ምናልባት ከወጣው በኋላ ደውልልህና እንገናኛለን። አይ በሰው ሀሳብ አዳሪና በሙቅ ውሃ ታጣቢ አንድ ነው አሉ። አንተ ምን አለብህ? ዛሬ አልወጣም። እንግዲህ ስወጣ ወይ በኋላ ደውልልህና እንገናኛለን። እሺ ቻው። እየደላህን አንተ እናቴ። በሰው ሀሳብ አዳሪና በሙቅ ውሃ ታጣቢ አንድ ነው አሉ። ምን አለብህ? ምን ይላል? ያው የተለመደ እኮ ነው። ሙሉ ጤነኛ ነች ነው ያለው። ደግሞ ያው በርበሬ የበዛበት ምግብ ስለበላሽ ነው። ለእሱ ደግሞ ተጠያቂው እኔ ነኝ። ይቅርታሽ። ዶክተሩ ምን የሚል መስሎሽ ነው? ይኸውልሽ የተባልሽው እረፍት አድርጊ። በቃ እኔ ውጭ ምግብ ይዤ ልምጣ፣ አንተ ጠብቃት። ችግር የለም። ቻውሽ። ይዋሽከኝ አይደለም ግን እንዴ? ለምንድን ነው የምዋሽሽ? ቆይ የሌለብሽን በሽታ አለብሽ ምናምን ብዬ እንድነግርሽ ነው የምትፈልጊው? የአራት ተጨናነቂ በቃ ፈታ በይ። እንዴ ጤነኛ ነሽ? አይ ደግሞ ምንም አትሆኝም ምን እያለሽ አለቀስኩኝ ስትል እንድትስቅ ያደርጋል። ባዶነት የተሞላበት አለ። ለየትኛው እንደምትኖር ሳታውቅ ስቃይ የተሞላበት ጨለማ ውስጥ ቁጭ ብለህ ብርሃኑን እንድትናፍቅ ያደርጋል። አጅሬ እንደው በዚህ በፀሐይ ምንድን ነው የሚያንከራትትሽ? እናቴ እቤት እኮ ከምቀመጥ ትንሽ ዞር ዞር ልበል ብዬ ነው የወጣሁት። አባዬ በዚህ በፀሐይ
እንደው ምንም አላሳዝንሽም ማለት ነው? እንዴት አታሳዝነኝም አባዬ? ካላንተ ማን አለኝ? ከማንም በላይ ነው የምታሳዝነኝ። ይህን እያወቅህ እንዴት እንደዚህ ትላለህ? ታዲያ ይሄ ሁሉ ተገባሽ? ለምንድን ነው ቤት ውስጥ ቁጭ ማትይው? ለምንድን ነው የምትዞሪው? እንዲህ በበሽታሽ ላይ በሽታ ትጨምሪያለሽ እንዴ? አባዬ እሺ አልልህም። ለምንድን ነው ሽማትው? ምክንያቱም አባዬ ትላንትና አልጋ ላይ ተኝቼ ከነበርኩበት ዛሬ ተነስቼ እየተንቀሳቀስኩ ነው። ወጥቼ እገባለሁ። እግዚአብሔር ይመስገን ብዬ አመስግኜ መኖር እየቻልኩኝ ለምን ራሴን አስጨንቃለሁ? እባክሽ ልጄ፣ ውስጥ ያለውን ጭንቀት ውስጥ ያለውን ሀዘን አንቺን ቆጠረች። ለምን አንተሳሰብ? አባትሽ አለው እንዴ? የአንቺ ህመም እኔ ህመም አይደለም እንዴ? በራሴ ህመም ላይ የአንቺን ህመም ጨምሬ ምን ይሰማሻል? እንዱ ትንሽ አባዬ ድጋሚ እንደዚህ ካልከኝ እዚህ ቤት ተመልሼ አልመጣም። እየዞርኩኝ መኖር እችላለሁ። አሁን ይልቁ ወጣ ብለን የሚበላ ነገር እንፈልግ። እኔ እርቦኛል። ምንድነው ይሄኛል? ምንድነው የሚያቆየው? አይ ትንሽ ወደ ቤተክርስቲያን ገባ ብዬ ነበረ፣ ለዛ ነው የዘገየሁት። ኦኬ፣ አይ ጥሩ አደረክ። አባንም ጸሎት እንዲያደርጉልኝ እየጠየኳቸው ነበረ፣ ለዛ ነው። መልካም። የምትፈልገው ነገር አመጣለት? ያው ምግቡን አምጥቻለሁ። ጥሩ በቃ ውሃ አልቋል። እኔም ውሃ ይዤ ልምጣ። እስከዛ አደራ ጠብቃለሁ። ሰላም ቤተሰቦች፣ አንድ እንዳታሳልፉ። ተርክቶብኝ ነው ባካችሁብኝ። አቅሜ የለኝም። ያዝበየነብኛል። ታናናሾች እየተጎዱብኝ ነው። ባካችሁብኝ፣ እባካችሁ በስራችኋለሁ። በዚህ ብቃ ከቤት ወጥቶ የማያውቁ ያሳደግናቸው ልጆች እነዚህ ወጥቶ የቀሩብን። በዚህ ብቃ ትውልድ አይለቅብን። ስለ እግዚአብሔር ያሁኑን ተወጡን። የኢትዮጵያ ሕዝብ የዓለም ሕዝብ ያየው በሙሉ ልጆች ሜዳ ላይ ወድቀዋል። በረሃ እየተሰቃዩ ነው። የመጨረሻ ያርገው የአሁኑን። ፍቅር ወይ አባቴ፣ አንድ ነገር ልንገርሽ። ምንድን ነው? በድሮ ጊዜ ነው አሉ። እንዴ አባቴ፣ እንደ ልጅነቴ ተረት ተረት ልትነግረኝ ነው እንዴ? ተረት አይደለም የምነግርሽ ታሪክ ነው። ከረዘመብኝ ግን አስቆማለሁ። እንግዲህ ለማሳጠር እሞክራለሁ። እንዲሁ ሳስበው ረጅም ይመስላል። ባይሆን ከነገ ጀምሮ ፕሮግራም እንይዝና ማታ ማታ ትነግረኛለህ። እንቅልፌ ከመጣም በዛው ተስተኛኛለህ። አንቺ ልጅ፣ ሁላችንም የተሰጠን ጊዜና ቀን ዛሬ ነው። ዛሬ የተሰጠሽን ነገር ዛሬውኑ ካልከወንሽው ነገ ስለመኖርሽ ምንም ዋስትና የለም። እኔ ግን ዛሬ የጀመርኩትን ፊልም ብጨርስ ይሻለኛል። ነገ ይሁንልኝ። ይሻላል? አዎ አባዬ። ጥሩ እንዳልሽ።
ምን እያደረግህ ነው ታውቀዋል? ጠንቅቄ ያውቀዋለሁ። በቃ አቅማነሴ እያየኋት እህቴ ልትሞትብኝ ሲሆን ተስፋ ቆረጥኩ። ደከመኝ። ወይኔ አቤላ! እባክህ ዝም በል እባክህ። ቆይ ብትሰማ ምን የምትል ይመስልሃል? የተኛችሁን አትቀስቅሳት። እንዴ ምንም ህፃን የሚያደርግ እሷ ብትሰማ ይሄንን ብትሰማ ምን የምታደርግ ይመስላል? በቃ ወዲህ አይደለም እንደዚህ ነው። አንተም ታውቀዋለህ። ተቃጠልኩ። ሸው ግባሽ ተኛ ተኛለሽ። አምላኬ ሆይ ለምን እንደዚህ ታደርጋለህ? ከኔ አልፎ ተርፎ ቤተሰቦቼን ወንድሞቼን ለምን እንደዚህ ታሰቃይብኛለህ? መኖር እፈልጋለሁ፣ ግን ያንተ ምሕረት እንጂ ሌላ ምንም እንደማያኖረኝ ያውቃለሁ። ታዲያ ለምን ምሕረትህን ከኔ ያራቅ? አምላኬ ሆይ ከአንተ ሌላ ማንም እንደማያኖረኝ ያውቃለሁ። እኔ እኮ የተረሳው ሰው ነኝ። አምላኬ አንተ እንደ ሰው እንደማትረሳኝ ያውቃለሁ። እንድኖር ከፈቀድክልኝ በሰላም አኑረኝ። ወደ አንተ እንድመጣና ምን ነው በሰላም ነው? ችግር አለ እንዴ? ምን ሰላም አለ? አልገባኝ። ምንድን ነው? ብሌኔ ምን ሆናለች? ስለ ብሌን አይደለም ዛሬ የምናወራው፣ ስለ አንተ ነው የሚያስጨንቀኝ። ቆይ ምንድን ነው የምትሰራው? እንዴት ሁለት ህፃን ከአንድ ቤት ይኖራል? አልገባኝም። ምንድን ነው የምታወራኝ? ቆይ ትናንትና ሰክረህ ምን እንዳወራ ምን እንደሰራ ታስታውሰዋለህ? ለትናንትና በጣም ይቅርታ። በቃጠሩ ላይ አልነበርኩም። ማለቴ ዶክተሩ ያወራኝን ነገር ደጋግሜ እያሰብኩት ተጨነኩ። በቃ እሱን ለመርሳት ብዬ ጠጠመኝ። ትላንት ስለተፈጠረው ነገር በጣም ይቅርታ። በቃ ዶክተሩ የነገረኝን ነገር ደጋግሜ ሳስበው ጨነቀኝ። እሱን ለመርሳት ብዬ ነው የጠጣሁት። ይኸውልህ መጠጣት መፍትሄ ሊሆን አይችልም። መጠጣት መፍትሄ ቢሆን እኔ አልጠጣም። እሺ መፍትሄው ምን ሊሆን እንደሚችል ልትነግረኝ ትችላለህ? እኔ እንጃ አላውቅም። ብቻ ግን መጠጣት መፍትሄ ሊሆን አይችልም። አየህ አይደል? አንተም እኔም መፍትሄውን አናውቀው። ስለዚህ ደግሞ ይኸውልህ ለእህቴ ስል መግደል ካለብኝ እገላለሁ፣ መስረቅ ካለብኝ ደግሞ ሰርቃለሁ። እሺ ይኸውልህ ድጋሜ ልንገር፣ የአንዱን ሰው ህይወት ለማዳን ሌላውን መግደል የለብንም። የአንዱን ሰው ደስታ ለማግኘት የእህታችንን ደስታ ለማግኘት የሌላውን ደስታ ማጨለም የለብንም። ስለዚህ እባክህን ወደዛ ወደሚያስጠላው ላይፍ እንዳትመለስ፣ ወደ ስርቆት እንዳትመለስ እባክህን። ይኸውልህ አንድ እህቴን ለማዳን ማድረግ ያለብኝን ነገር በሙሉ አደርጋለሁ። የተፈለገውን መስዋዕት እከፍላለሁ። እሺ አሁን ብቻዬን ተው። ይጣል አንድ እናቴን ላለማጣት እሷን ብዬ ስርቆት አቁሜ ነበር። እቴን ላለማጣት ደግሞ መግደል ካለብኝ እገላለሁ፣ መስረቅ ካለብኝ ይሰርቃለሁ።
ተመልሷል። ዌልካም ብያለሁ። እኔ ደህና ነኝ። አንቺ እንዴት ነሽ? አንገናኝም? ኧረ አልጠፋሽም። የስራ ጉዳዩ ራሱ ቢዚ ያደርግሻል እኮ ትሯሯጪ ነው። ኧረ አልሄድም። ውይ አንቺ ደግሞ 2.3 እና 3 ሚሊዮን ብር ምን አላት ብለሽ ነው? ስለ ብሩ አይደለም፣ እኔ መሄድ ስላልፈለኩ። ሌላውንስ በአካል ስንገናኝ እነግርሻለሁ። እሺ ጓደኛዬ። ሁሉም ሁለት አይነት ሰው ነው። በአንድ ትሪ ላይ ያለን ሁለት አይነት ሰዎች። ምድር አንድ ናት፣ ነገር ግን ሁለት ገጽታ ነው ያላት፣ ጨለማና ብርሃን። ከየትኛው እንደሆንኩ እንኳን ራሴን አላውቅም።
ሰሞኑን ግን አቤል በሰላም ነው? በጣም ደጅ ማለት አብዝቷል። ከወትሮ ለየት ባለ። አይ ምንም አልሆነም፣ ደህና ነው። ያው ነገሮቹን ለማስተካከል እየሞከረ ነው። አትጨነቂሽ። እኔ እንጃ ግን ከወትሮ በጣም ለየት ብሎብኛል። አይ ምንም አዲስ ነገር የለም። ያው ነገሮቹን ለማስተካከል ነው እንጂ ይሄን ያክል ደግሞ አትጨነቂ። ምክንያቱም እሱ ትልቅ ልጅ እኮ ነው። መድኃኒት ወስደሻል? አዎ ወስጃለሁ። በቃ እኔም ቀጠሮ ስላለብኝ ቶሎ ደርሼ እመጣለሁ። ራሽን ተንከባከብሽ። ልብስ ልቀይር ልሄድ ነው። ቻው። ነው በሰላም ነው? አዎ ሰላም ነኝ። ምን ነው? አይ ፊትህ ልክ አይደለም። አይ ትንሽ ድካም ቢጤ ስለተሰማኝ ነው እንጂ ደህና ነኝ። ምን ነው? ምን ሰርተን የደከመክ? እሱማ ነገሮቹን ለማስተካከል ሲዟዟር ስለሚል ሊደክመው ይችላል። እውነት ነው እህትዬው። ይኸውልሽ አንቺን ለማዳን የቻልኩትን ሁሉ እየሞከርኩ ነው። እመኝሽ፣ ትንሽ ጊዜ ብቻ ጠብቂ። በቅርቡ ሕክምናሽን ትጀምሪያለሽ። አልገባኝም። ምን እያልከኝ ነው? ይኸውልሽ እህትዬ፣ መታከምሽ አይቀርምሽ፣ ትድኛለሽ። በምችለው ብቻ ሳይሆን ይኸውልሽ በማልችለው ሁኔታ ውስጥ ገብቼም ቢሆን አድንሻለሁ። ይሄ የመጨረሻ ቃሌ ነው። እሺ? ግራ እያጋባኝ ነው ግን። እውነት ነው፣ ነገሮች ሁሉ ግራ ያጋባሉ። ግን እመነኝ፣ አንድ ቀን እውነቱን እነግርሃለሁኝ። እሺ? ግን ይኸውልህ እስከዛ ድረስ አንድ ነገር እንድታደርግልኝ እፈልጋለሁ። እህታችንን ተንከባከባት። ማለቴ እንደ በፊቱ ቶሎ ቶሎ ላልመጣ ስለምችል። ቆይ ምን እያልክ ነው? አይ እንዲሁ ከሰዎች ጋር አንዳንድ መሰራቸው ስራዎች አሉ። የተነጋገርኩት ጉዳይ ስላደኑሽ። የምርህን ነው? እውነትህን ነው ወንድሜ። ግን እድናለሁ? ተጠራጥሪ፣ ቀለል ያለ ስራ ነው። ብቻ
በቅርቡ ትድኛለሽ። እሺ እንዴት አደርሽ? እግዚአብሔር ይመስገን። ፍቅር ፍቅር የለችም የት አለች ብለሽ ነው? ይኸው ትናንት መጣች። መች መጣች? በዛው ብንብላ ቀረች። እንዲሁ ስጨነቅ ስካተት ነው ያደርኩት። የት ሄደች ብዬ ስለመናገር እኮ ምንም የተወችው ነገርም የለም። እንዴ ዛሬ ያገኝሻለሁ ብያት ነበር እኮ። ስልኳም አይሰራም፣ እሷም አልደወለችልኝም። የት አለች? የለችም እኮ ነው የምልሽ። እቤት አላደረችም ነው? የለችም። የት ብዬ ስለፈልግ ምን አድራሻ ሴቶችልኝ ነገር የለ። ሲኖር እኮ ነው የሚደወለው አይደለም? አንድ ቀን እንኳን ደጅ አድራ የማታውቅ ልጅ ወሬ ልትሄድ ትችላለች አባባ። እኔ የጨነቀኝ እኮ እሱ ነው። የጨነቀኝ እሱ ነው። እንግዲህ ከተማ ነው ተወልዳ ያደገችው። አራዳ ነች ብዬ እንዳልል የአራዳነትን ነገር አላይባት፣ ጅልም ነች እንዳልል ጅልን ነገርነቷ አላይ። ምንም መለየት ቸገረኝ እኮ። እንደ ከተማ ላይ ቀልጠፍ 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 ብላ እንዴ ላርግልሽ ብላት እኮ እምቢ የምትልኝ ነች እኮ። የት ብዬ ልፈልግ? ማን ደረግመኝ? ምን አውቋለሁ? እንግዲህ ተመርቄ ነበር ያደግኩት። የእናት አባቴን ቃል ሰማ ነበረ፣ ግን የሚሰማ ልጅ አልሰጠኝ። ተይ በሽታሽን አስታሚ፣ እቤት ሆነሽ በሽታሽን አስታሚ ብላት እምቢ አለች። ይኸው በስተመጨረሻ ወጣ ቀረች። የት ልግባና ልፈልግ? አሁን እኮ አንቺም የመጣሽው እሷን ፍለጋ እኮ ልወጣ ነበር፣ ከተማ ላስስ ነበረ። ግን ወዴት ሄደ? እዚህ አካባቢ ጩይ ማንም አይደርስልሽ። ትርፍ ድካም እኮ ለመነጋገር መጀመሪያ መብላት አለብሽ። አቤይ ስለማመጥሽ
የማትሰጠኝ ከሆነ ግን አሁኑን ውሰደኝ። ራሴ ፈቅዶ ወደ አንተ እንዳልመጣ እዛ ያለውን ነገር ፈርቼ እዛ ስመጣ ምን ይፈጠር ይሆን ብዬ አስቤ ነው እንጂ ወደ አንተ መምጣቱን ከማንም በላይ ይፈልገዋል። ደግሞ አባቴ በጣም ናፍቆኛል። ሳልጠግባቸው ነው የወሰድካቸው። እነሱ ጎን የምታደርገኝ ከሆነ ዛሬ ነገ ሳትል ውሰደኝ። አሁን በደንብ የተግባባን ይመስለኛል። ምንድነው ከኔ የምትፈልገው? ቀላል ነው። እሺ የስልክሽን ፓተርን ንገሪኝ። ንገሪኝ እያልኩሽ ነው። ትልቁ ዜድ እንደሱ ነው የሚሻልሽ። ማን ብለሽ ነው ሴቭ ያደረግሽው? አባትሽ? ብዙ ምልክት አድርጓል። ሄሎ ልጄ። ሄሎ፣ ጤና ይስጥልኝ አቶ አብርሃም። ማንነቴ እንኳን ለጊዜ የቆዩት። አይ ልጆች ለጊዜው ምንም አልሆነችም። በሚገባ እየጠበቅናት ነው። ምናልባት ግን ከዚህ በኋላ ልትሆን ትችላለች። በጣም ጥሩ። የገባዋት ሰው ነዎት ማለት ነው። እባክህ ስለ ጤንነቷ ነግሬሃለሁ አይደለ? እንደው ምንም ነገር እንዳያገኛት። ይኸውልዎት ለጊዜው ልጁ ምንም አይነት ስጋት ውስጥ አይደለችም። ምን እንደምፈልግ በሚቀጥለው ደውዬ እነግሮታለሁ። ከዛ በፊት ግን ለፖሊስ አሳውቃለሁ፣ ለተለያዩ ሰዎች እናገራለሁ፣ የተለየ እንቅስቃሴ አደርጋለሁ የሚሉ ከሆነ እመኑ፣ ልጆትን በህይወት አያገኟትም። ይገባዎታል? በቃ የሚቀጥለውን ፕላን አሳውቆታለሁ። ሰላም ይሁኑ። ብሌኒ ወይ ደበረሽ አይደል? አይዞሽ። እሺ ለማንኛውም ተነሽና እስኪ ካፌ ሻይ ቡና ብለን እንመለስ። ወይ ወንድሜ አልችልም።
አልወጣም። ተነሽ ድብርቱ ይለቅሻል። እሺ እዚህ ቤት ታፈኑ መዋል ለራስ በጣም ነው የሚጨንቅ። ተነሽ። አልችልም የምር ስሙትልሽ ለኔ እስቲ ተነሽ ልብስሽን ቀይሪና እንሂድ። እሺ ተነሽ። ብሌኖ ወንድሜ በይ ተነሽ ስሙትልሽ ለኔ እስቲ ተነሽ። እሺ ቀስ ብለሽ አልሄድም የምር አልሄድም። ተነሽና ወክ አድርገን እንመለሳለን። እሺ ይኸው ቤት ውስጥ ምንም እኮ ድብርቱ ነው የሚገልሽ። እባክሽን ተነሽ፣ ትንሽ ቀለል ይልሻል። ተነሽ ስሞትልሽ ብሌን ተነሽ። ይቺ ዓለም እንዲህ ነች። ለአንዱ ደስታ፣ ለአንዱ ሐዘን፣ ለአንዱ ለቅሶ፣ ለአንዱ ሳቅ። መኖር ስትፈልጊ ትሞቻለሽ፣ መሞት ስትፈልጊ ደግሞ ትኖሪያለሽ። በቃ ህይወት እንዲህ ነች። ትሮጫለሽ፣ መጨረሻ ላይ ደረስኩ ስትይ ደግሞ ትሰዊያለሽ። ምንም አልገባኝም። ስለ ህይወት ትርጉም ልታስረዳኝ ነው ያገትከኝ? ስለ እንደዚህ አይነት ነገር ለማውራት እኮ የሆነ ቦታ ሰብሰብ ብለን ማውራት እንችላለን። አይልሽ እኔ የምፈልገው አንድና አንድ ብቻ ነው። እሱም ብርና ብር ብቻ። እኔን ያገትከኝ ብር ፈልገህ? አዎ ብር ፈልጌ ነው ያገትኩሽ። ግን ብሩን ማገኘው ካንቺ ሳይሆን ከአባትሽ ነው። አባቴ ብር አይሰጥም፣ ብር የለውም። እሱን በሂደት የምናየው እመኝ። ይህን ብር ማላገኝ ከሆነ እሰዋሻለሁ። ይገባሻል? እሰዋሻለሁ። ይገባሻል? ስለ ህይወት የነገርኩሽ ደግሞ አንድ ቀን ይጠቅምሽ ይሆናል። ሴቭ አድርጊው፣ አስታውሹ። እሺ? ቆይ የት ሄዳለች ብለው ያስባሉ እርስዎ? የኔ ልጅ አሁን እኔ ቀድሜ አንቺን ልጠይቅሽ ያልኩትን ጥያቄ እኮ ነው እየጠየቅሽኝ ያለሽው። እኔ የት ሄዳለች ብዬ አስባለሁ? ሌላ ምን መሄጃ እንዳለችስ ምን አውቃለሁ? እንደው ምናልባት አንቺ ከእሷ ጋር በጓደኝነት በፍቅርም ይሁን በምንም ብቻ ማን አብሯት እንዳለ የምታውቂው ነገር ካለ እንድትነግሪ ብዬ ነው እንጂ እኔማ ምን አውቃለሁ? እኔ እንጃ። እኔ እስከማውቀው ድረስ ፍቅር ከኔ ጋር ወይ ደግሞ ብቻዋን ጊዜ ከማሳለፍ ውጪ ሌሎች አብራ የምትውላቸውን ሰዎች አላውቅም። ወይ ልጅ አይኔን አውጥተው እንደወሰዱት ነው የምቆጥረው። ቆይ ግን እርስዎ ወይ በቢዝነስ ወይ በስራ ሁኔታ የተጋጩት ሰው ካለ ቆም ብለው ቢያስቡ። እንዴ እኔ ከመቀጣላለሁ በምን ምክንያት ልጣላ እችላለሁ? እኔ እኮ እንደ ስም የምኖር ሰው ነኝ። ምንም ማቀው ነገር የለም። ታዲያ ምን ይሻላል? እሺ ምን ይሻላል? እንግዲህ እንደፈረደብኝ ከተማውን ማሰስ ነው። ማን ይሆን ብቻ እንደው ምን አግኝቶብኝ እንደሆነ እሱ መድኃኔዓለም ይወቅ፣ ክፉን ያርቅልኝ። እኔ ሰላም ነኝ። ስራ እንዴት ነው? በጣም አሪፍ ነው። እኔ የምልህ እህቴ እንዴት ናት? ምንም አልተሻላትም እባክህ። በየቀኑ እየባሰባት ነው። ምን ማድረግ እንዳለብኝ ለራሱ ግራ እየገባኝ ነው። በዚህ 2 እና 3 ቀን ውስጥ ነገሮች ይስተካከላሉ። በዚህ በ3 እና በ4 ቀን ውስጥ ይሄ ሁሉ ብር ከየት ይመጣል? ቆይ እንዴትም ላምጣው? ዋናው የሚፈለገው ብሩ ነው አይደል?
በቃ እህቴ መዳኗን ብቻ ነው የምፈልገው። ይኸውልህ ደውዬ ስነግርህ ፕሮሰሶችን ትጀምራለህ። በዛውም ዶክተሩን ሄደህ ታወራዋለህ። የምታወራው ሁሉ እየገባኝ አይደለም። ብዙ ያልገቡኝ ነገሮች አሉ። በቃሽ። ለማንኛውም ነገ አሳውቃለሁ። ቻው ቻው። ሄሎ፣ አቶ አብርሃም ሰላም ኖት? እንዴት ኖት? አለሁ። እባክህ ስለ ጤንነቷ ነግሬሃለሁ አይደለ? ልጆትን ማግኘት ከፈለጉ በአንድ ነገር መስማማት ግድ ይሉታል። እሺ ምንድን ነው ንገረኝ። በጣም ጥሩ። ልጆትን እንድለቅ ከፈለጉ 1 ሚሊዮን ብር እፈልጋለሁ። ምን አልክ? ምን ነው አልሰሙኝም እንዴ? 1 ሚሊዮን ብር እፈልጋለሁ። ኧረ እባክህ እኔ ብር የለኝም እንዴ። ቢኖርስ ይሄን ያህል ብር እንዴት ከየት አገኛለሁ? ኧረ አስቁኝ አቶ አብርሃም። ለእርሶ እኮ ተራ ነገር ነች። 3 ሚሊዮን እና 4 ሚሊዮን ብር እያወጡ ምን ነው ለልጆት 1 ሚሊዮን ብር አስጨከኑት? እንዴ ምን እያልክ እንደሆነ ግራ ገባኝ እኮ። ይሄ ሁሉ ብር እኮ ይኸውልዎት አቶ አብርሃም፣ የሚስማሙ ከሆነ ይስማሙ፣ አይ የሚሉ ከሆነ ግን የልጆትን ሬሳ ይታቀፋሉ። ገባዎት? እሺ ጊዜ ስጠኝና እንግዲህ እፈልጋለሁ። ልጄን እባክህ አገናኘኝ። በጣም ጥሩ፣ ትንሽ ጊዜ እሰጥዎታለሁ። ወደ በኋላ ደግሞ መልሼ ልጆትን አገናኙታለሁ። አዎ እባክህ ልጄን ተዋት እባክህ። በሽተኝ። ቻው። አምላኬ ሆይ ለምን እንደዚህ ታደርግብኛለህ? ቀን አልፎ ተርፎ ቤተሰቦቼን፣ ወንድሞቼን ለምን እንደዚህ ታሰቃይብኛለህ? መኖር እፈልጋለሁ ያንተ ቸርነት እንጂ ሌላ ማንም እንደማያኖረኝ አውቃለሁ። አምላኬ ሆይ እኔ እኮ የተረሳሁ ሰው ነኝ። ማንም አያስታውሰኝ። አምላኬ አንተ እንደሱ እንደማትረሳኝ አውቃለሁ። ይኸውልሽ እህቴ፣ እስከ ዛሬ ለበደልኩሽ ነገር ከልብ ይቅርታ ጠይቅሻለሁ። አላቅም ወደዚህ ህይወት ዳግም እመለሳለሁ ብዬ ለሰከንድ አስቤበት አላቅም ነበር። ለራሴም ቃል ገብቼ ነበር። ነገር ግን በቃ አንዳንዴ ሳታስቢው ህይወት ታስገድድሻለች። ግን እመኝ፣ የምፈልገው ነገር እንዳገኘኝ ጊዜ ቢፈጅም ሙሉ ብሩን ባይሆን እንኳን ግማሹን እመልስልሻለሁ። ቃል ገባልሻለሁ። እንደዚህ አይነት ሌባ አጋጥሞኝ አያውቅም። እያመሰገንክ ነው እየወሰድክ ነው?
ከሰረክ ስረቅ። በግድ በወሰድከው ነገር እንደተሰጠ አታስመስል። ንግግሮችሽ በጣም ደስ ይላሉ። በመጥፎ አጋጣሚ ተዋወቅን እንጂ ይሄኔ ጓደኛ እንሆን ነበር። እኔ ሌባ ጓደኛ እንዲኖረኝ አልፈልግም። ለምን አትለቀኝም? እለቅሻለሁ፣ ቃል ገብቼልሻለሁ እኮ። ገና አንድ የምጠብቀው ነገር አለ። እሱ እንደተሳካልኝ እለቅሻለሁ። አልገባኝም። ደጋግሜ ነግሬሻለሁ እኮ። ብርና ብር ብቻ ነው የምፈልገው ብዬሻለሁ። እሱን ደግሞ ከአባትሽ ነው የማገኘው። ተኮ ያልተረዳኝ አባቴ በዚህ ሰዓት እንደዚህ ይሄን የሚያክል ገንዘብ ሊሰጥ አይችልም። እሱን እንኳን ተይው፣ ከእሳቸው ጋር ብንጨርስ አይሻልም? ባይሆን ይኸውልሽ አሁን ጥሩ ፍርፍር አምጥቼልሻለሁ። በትንሹም ቢሆን የተግባባን ይመስለኛል። ስለዚህ ልፍታሽና በራስሽ እጅ ብትበይ ይሻልሻል። እንደዚህ ይሻላል። ጉርሽ ላይ ያምጣጣ። በጣም ይቅርታ እንግዲህ የስራው ጸባይ ነው። ፓስፖርቱንም ብሩንም ቤት አስቀምጬ ይላል። ማድረግ ያለብን ብቻ አድርግ። እሺ፣ ፕሮሰሱን እጀምራለሁ። ነገር ግን ይህንን ሁሉ ብር ከየት እንዳመጣሁ ማወቅ እፈልጋለሁ። ከየትም ላምጣው ከየትም ምን አገባን? በቃ እህታችን መዳን ያለባት አይደል እኮ። እህታችን የኔም እህት እኮ ናት፣ አንተም ወንድማችን። ስለዚህ አንደኛውን አቁስዬ አንደኛውን ማዳን አልፈልግም። ስለዚህ ገንዘቡን ከየት እንደምታመጣው ማወቅ እፈልጋለሁ። የማይመለከት ጉዳይ ላይ ዝም ብለህ ዋሽ። በቃ እህቴ መዳን አለባት፣ መዳን አለባት። እየሰረክ? አዎ እየሰረኩ። ይኸውልህ ዛሬም ነገም ከነገ ወዲያም እሰርቃለሁ። ሰው ፊት የማይሆን ንግግር አትናገርም። እሺ? ከዚህ በላይ እዚህ መቆየት ላይ ተገቢ አይደለም። ጨርሻለሁ። አድርግ ያልኩህን ብቻ አድርግ። እሺ? እባክህ የምትጸጸትበትን ነገር አታድርግ። ይኸውልሽ አሁን የምንለያይባቸው ጊዜያቶች ቀርበዋል። ዛሬ ነገ ወይ ከነገ ወዲያ እንለያያለን። ከዛ በፊት ግን በእነዚህ ጊዜያቶች ውስጥ መጥፎም ደስ የሚል ጊዜያቶችን አሳልፈናል። እናም እኔ በተደጋጋሚ ለስህተቶቼ በሙሉ ይቅርታ ስጠይቅሽ ነበር። ዛሬም በድጋሚ ይቅርታ እየጠየቅኩሽ አንድ ነገር እነግርሻለሁ። ያደረግኩት ነገር በሙሉ ይቅርታ። እንደዚህ አይነት አስገዳጅ ሁኔታ ውስጥ የገባሁት እንደ አይኔ ብሌን ለሁሉ ነገር የማያት የእናቴ ምትክ የሆነች የኛ ባለ ስራ ጨምረህ አይደል እንዴ? የሰው ሰው ማሰቃየት ነው ሰ እንዳትከተለኝ ስላልነበር ተከተለኝ ነው የመጣው። ነገር ስራ ስላላማረኝ ይኸው ተከትዬ መጣ። ሰሞኑ የምታደርገው ነገር ሁሉ ግራ ገባኝ። ቀንና ሌሊት እንቅልፍ ነሳኝ። ይሄንን ሁሉ ገንዘብ ከየት አምጥተህ እህታችን ልታሳክም እንደሆነ ሳስብ ግራ ገባኝ። ለካ የሰው እያገቱ ማሰቃየት ነው ያንተ ስራ። በዚህ ሁኔታ እህታችን ልድናችን። አሁን ምንም አይነት ንግግር አልፈልግም። ቤቱ ላይ ቀውጣ። ይልቅስ አሁን ፍታትና ትሄድ።
አንተና እኔ ቁጭ ብለን እናወራለን። ቆይ ግን እያልክ ያለው ነገር ይገባሃል? አዎ ገብቶኛል። በጣም ነው የገባኝ። በሷ ለቅሶ እህታችን ትስቃለች፣ በሷ ስቃይ እህታችን ትድናለች። እባክህ ከመጥፎ ድርጊት ውጣ፣ ፍታትና ትሄድ። ይሄ ሞኝነት ነው። እሺ እኔ እየጠየኳቸው ያለሁት ብር እነሱ የሚዝናኑበትን አሊያም ደግሞ ይኸውልህ አንድ ክለብ ገብተው የሚያጠፉትን ብር ወይ ደግሞ ሌላ ሀገር ሄደው የሚዝናኑበትን ብር ነው። እኔ ግን ብጠይቃቸው ይኸውልህ እህቴን ለማዳን ነው። ይገባሃል? ብለምናቸው እንደማይሰጡኝ አውቃለሁ እንጂ ወደጅ አይደለም እንደዚህ እሷን ላግት የቻልኩት። በቃ ተገድጄ ነው። ለምን አትረዳኝም? በእናትህ ቤቱን ለቀህ ውጣልኝ። አልወጣም። ትሰማኛለህ? የኔ እህት በሰው አትሞትም፣ በሰው አትድንም። ይልቅ ፍታትና ትሄድ። መቼም አልኖርም። ይሄ ቀን ካለፈ በኋላ ሁሉ ነገር እነግርሃለሁ። አሁን ቀጥታ ለውጣ። ፍታት። ይኸውልህ አታረገው። ይኸውልህ እንዳትሞክረው። አደርገዋለሁ። እንዳትሞክረው ብያለሁ። እሞክረዋለሁ። እንዳትሞክረው ብያለሁ። ታናሽ ወንድሜ ለምን እኔን እንደ ክፉ ታኛለህ? እኔ እኮ ወድጄ አይደለም እንደዚህ አይነት ህይወት ውስጥ የገባሁት። አንድ እህቴን ያደራ ልጄን ለማዳን ነው። እናቴ ስትሞት እጆቼን ይዛ እህትን አደራ ብላኛለች። በቃ ለእህቴ መሆን ያለብኝም በሙሉ እየሆንኩ ነው። እሷን ለማሳከም ብዙ ጣርኩ፣ ግን አልቻልኩም። ዶክተሮችም የጠየቁኝም ብር ከአቅሜ በላይ ሆነብኝ። የት ልሂድ? ከየት ላገኝ? እህቴን ደግሞ እያዩዋት ማጣት አልፈልግም እንጂ ይህን ያህል መጥፎ ሰው ሆኜ አይደለም እንደዚህ አይነት ህይወት ውስጥ የገባሁት። እሷንም ያገትኳት ወድጄ አይደለም። በየቀኑ በምሰራቸው ስራዎች እየተጸጸትኩ ሁሌም ይቅርታ እየጠየቅኳት ነው። ቢያንስ እሷ በመጨረሻው እንኳን ልትረዳኝ እንችላለች። እንዴት ልትረዳኝ አቃት? አውቃለሁ ጥሩ ስራ አልሰራሁም። በቃ እህቴን አድኜ የምከፍለው መስዋዕት ከፍዬ ብሩን እመልስላቸዋለሁ። እንደ ብድር ነው የጠየቅኳቸው። ይህን ሁሉ ማደርገው ለአንድነቴ ነው። እህቴን ማጣት አልፈልግም። እሷን ካጣሁ መኖር አልችልም። ለምን ልትረዳኝ አልቻልኩም? እህቴን ማጣት አልፈልግም። ምንም ቢሆኑ ማጣት አልፈልግም። ማጣት በጣም ይቅርታ። ስልክ ስጠኝ፣ አባቴ ጋር አስደውለኝ እና ሁሉንም ነገር ያስተካክለዋለሁ። አብረን እንስቃለን። ቦርሳሽ ውስጥ
ሄሎ ሄሎ። አቤት ፍቅር። ወየ ልጄ እኮ እየፈለኩ ነው። አስገባለሁ። አባዬ ከኔና ከብሩ አንዱ ምረጥ። እንዴ ምን ማለትሽ ነው? ምን አይነት ጥያቄ ነው የምትጠይቅኝ? እኔ ለብር ይሄን ያህል ከአንቺ አስበልጬ ብር ወዳለሁ ማለት ነው? ስለዚህ አባዬ አሁኑኑ ብሩን ስጣቸው። ምንም አይለ ፖሊስ ጋር እንዳትደውል። ምን እያስፈራሩሽ ነው? ሁሉንም ነገር ስመጣ አስረዳሃለሁ፣ እነግርሃለሁ። ይሄ ብር ግን እነሱ ጋር በስነ ስርዓት መድረስ አለበት። ሁሉንም ነገር ደግሞ ስመጣ አስረዳሃለሁ። በሚሰጡ አድራሻ ሂድና ብሩን አቀብላቸው። አባዬ የምሌ ነው። አሁን የምልህን አድርግ። ከዛ በኋላ የምትለኝን ሁሉ አደርጋለሁ። ይኸው አሁን ልክልሻለሁ። አሁን ልካለሁ። ሁሉም ነገር ይስተካከላል። ሂድና አንተ የጀመርከውን ጨርስ። ከዛ በኋላ ግን ተመልሰና የምናወራው ነገር አለ። እሺ እሺ። አሎ ይኸውልህ፣ ትሰማኛለህ? አሁን የምልክልህ ቴክስት አለ። እሱን አንብበህ ብሩን ቶሎ ላክልኝ። ነገርኩህ። ትሰማለህ? አሰማም። ሌላ ከየት ይመጣል? በንግድ ባንክ። በቃ ላክልኝ አልኩህ አሁን። እንግዲህ ይህ ሁሉ ነገር የተፈጠረው ባንቺ ብርታት ነው እና ስላደረግሽልኝ ነገር በሙሉ ከልብ አመሰግናለሁ። ያው እህቴን ለማዳን ደግሞ ከግማሽ መንገድ በላይ እንደዳን። ስለዚህ ለተደረገልን ነገር በእኔም በወንድሜም ስም በድጋሚ አመሰግናለሁ። ወደሽን ደግሞ በቅርቡ የሆነ ተፈተፍ ብዬ እንደምመልስልሽ ተስፋ አድርጋለሁ። እህቴ እንደምትድን ተስፋ አደርጋለሁ። ግን አንተም የህይወትን ትርጉም አስተምረኛል።
ትላንትና መኖር የማልፈልግ ሰው ነበርኩ። ዛሬ ግን መኖር ፈልጋለሁ። ሁሉንም ነገር ጨርስና ከዛ በኋላ ማወራ ታሪክ ይኖራል። እስከዛ ግን ደህና ሁንልኝ። ሰላም ነሽ? በጣም አመሰግናለሁ። ሰላም ብሌን ኧረ እባክሽ ብሌን ብሌን የኔ ኧረ በማርያም ተነሽ ብሌን 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 አየሳለ ምነው አምላኬ፣ ምነው ምን አጠፋሁ? ምን በደልኩ? ብሌኔ አቃተኝ፣ አልደረስኩልሽም። ኧረ ምን ልሁን እህቴ፣ ወይኔ የኔ ውድ አልደረስኩልሽም። አቃተኝ። ገንዘብ እኮ መጥቶ ነበር። አልደረስኩልሽም። አባቴ አሁን መታከም ፈልጋለሁ። አሁን መዳን ፈልጋለሁ። አባቴ አሁን እኮ የኑሮ ትርጉም ገብቶኛል። አሁን በደንብ ተምሬያለሁ። ለካ አንተ ነበርክ ለኔ የምታስብልኝ። ለካ ያን ሁሉ ነገር የምትለኝ ስለምትወደኝ ነበረ። አባቴ አየክ፣ እግዚአብሔር ሊያስተምረኝ ስለፈለገ ይሄን ሁሉ ነገር አደረገ። አሁን በደንብ ተምሬያለሁ። አባቴ መዳን ፈልጋለሁ። መሞት አልፈልግም። የኑሮ ትርጉም ገብቶኛል። በደንብ ነው መኖር የምፈልገው። መታከም ፈልጋለሁ። መዳን ፈልጋለሁ። አንተ መታዘዝ ፈልጋለሁ። ላስደስት ፈልጋለሁ። ሁሉንም ነገር ማድረግ ፈልጋለሁ። አባቴ አንተም ማስደሰት በጣም ፈልጋለሁ። እስከዛሬውን ይቅር በለኝ አባቴ። የእስከዛሬውን ይቅር በለኝ አባቴ። ይቅርታ አድርግልኝ። ይቅርታ በተነሽ እንዳልተሰማሽ ይቅር ብዬሻለሁ። አባትና እናት በልጁ አይጨክንም። እሱ አይደለም አሁን ትልቁ ነገር፣ ዋናው በመኖር መማርሽ ነው። በሞትና በህይወት መካከል ያለውን ልዩነት ማወቅሽ ነው። ስለዚህ ሀሳቤን ስለተቀበልሽኝ እኔም አመሰግናለሁ። ይቅር ብዬሻለሁ።
ብሌን 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 ብሌንዬ ብሌን ምን ልሰራ መጣ? አየህ አንተ የሰው ስታሰቃይ ስቃይ ምን እንደሆነ ሊያሳየን እግዚአብሔር መጥቶ እዚህ ጋር ላትመለስ ወሰናት። ብሌን ብሌን ብሩን ይዘውጣል። ምን እያልከኝ ነው ያለው? ብሌን እኮ እናቴ ምትክ እናቴ እኮ ነች። ወይኔ እህቴ ውጣልኝ 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 እህቴን ብሌኔን አለቀስኩኝ ስትል እንድትስቅ ያደርጋል። ባዶነት የተሞላበት ዓለም ለየትኛው እንደምትኖር ሳታውቅ ስቃይ የተሞላበት ጨለማ ውስጥ ቁጭ ብለህ ብርሃንን እንድትናፍቅ ያደርጋል። ህይወት ራሱ የጨለመበት ይሆንብሃል። እኔ ምንም አላደረኩም። አንድ እህቴን ለማዳን ነው የሞከርኩት። ነገር ግን የሄድኩበት መንገድ ትክክል ይሁን አይሁን አላውቅም። በቃ ግን የቻልኩትን ያደረኩት። እሱ የበላይነቱን ሊያሳየኝ ይሁን እኔ የሄድኩበት መንገድ ትክክል ባለመሆን የለፋሁበት ሁሉ ባዶ ሆኖ ይሆን አላውቅም። በቃ ምን አለኝ? ለምንስ ነው የምኖረው? በባዶ ዓለም ህይወት በሌለበት በከንቱ ይሮጣል። እሺ ቆይ መቆሚያዬስ የት እንደሆነ ማን ያውቅልኛል? እኔም ዝም ብዬ እሄዳለሁ። በቃ ዝም ብዬ የት እንደምቆም እንኳን ሳላውቅ። ሁለት አይነት ሰው ነው በአንድ ትሪ ላይ ያለን ሁለት አይነት ሰዎች። ምድርም እንዲህ ናት።